ሀሎ ሰላም፣ እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? ሰናይት ኩኪንግ ይባላለሁ እና በቤት አንዳንድ ነገር የምሰራቸውን ላሳያችሁ እፈልጋለሁ። ዛሬ ደግሞ የምሰራው ሽንኩርት ነው። ይሄ ቀይ ሽንኩርት ነው። ይሄ ደግሞ የፈረንጁ ቃሪያ ቢጫውና እንትኑ ነው እና ከዛ ይህን ይመስላል። እሰራለሁ ደግሞ ጥቅል ጎመን አይደለም ግን ሌላ ኩራት ነው ምናምን የሚሉት ነገር ነው። እዚህ ሀገር አላውቆ ይህንን ጠብሳለሁ፣ እሰራለሁ። እዚህ ላይ ደግሞ ሩዝ ነው። ሩዝ እየቀቀልኩ ነው። ያው በዚህ ነው የምሰራው። ትንሽ ነው የምሰራው፣ ብዙ አልሰራም። ሁሉም የተለያየ ስለሚበላ ለዚያ ነው። እና እዚህ ጋር ደግሞ ዶሮ ወይም ክችን አዘጋጅቻለሁ። ድንች አለ፣ ድንችም ጨምሬበታለሁ። እሱን አድርጌ እንሰራለሁ ማለት ነው፣ ለራት ማለት ነው። እና የተለያየ ቅመም አድርጌያለሁ። ይሄ ደግሞ ከሁሉም ያለው ቁንዶ በርበሬ መሰለኝ ሽባር ስፌፍ ይባላል ያለ። ይሄ ድንብላል ምናምን ያለበት የተቀላቀለ ነው። የተለያየ ቅመም ያለው ነው። ይሄ ደግሞ ከሁሉም አይነት ያለበት ነው። ቆንጆ ነው በጣም። ይሄን አደርጋለሁ እና እርጡ መጥበሻ አለኝ እንደነገርኳቸው፣ እርጥቡንም አደርጋለሁ። ግን ይሄ ረዙማኔ ነው፣ የስጋ መጥበሻ ማለት ነው። ደረቀው እና አርጌበታለሁ ሁሉም ጋር። ከዛ ትንሽ ኦይል ደግሞ አርጌበታለሁ፣ ዘይት ደግሞ ትንሽ አርጌበታለሁ። ይህን ይመስላል እና ለቤተሰብ የምሰራው ማለት ነው። እና ሰብስክራይብ አርጉኝ፣ ሼር፣ ላይክ፣ ኮሜንት አርጉልኝ፣ አበረታቱኝ። ያው ነግሬያችኋለሁ፣ አዲስ ጀማሪ ነኝ ባለኝ። እዚህ ጋር ደግሞ ያን ያሳየኋችሁን ጠብስበታለሁ ማለት ነው። ተባብስ ነው እና እንደዚህ ነው።